ይህ መረጃ አዲስ አበባ ላይ ቤትና ሱቅ በርካሽ ዋጋ መግዛት ለምትፈልጉ ሰዎች ነው። እንግዲህ ድርጅታችን ቀድሞ ለሚመጡ ለ10 ደንበኞች ደግሞ የሚገርም የቅናሽ እድል ይዞላችሁ መጥቷል። እስከ ስንት ፐርሰንት ቅናሽ እንደተደረገ ሰርፕራይዝ ስለሆነ በዚህ ቪዲዮ መጨረሻ ላይ የምነግራችሁ ይሆናል። እንግዲህ በዚህ ቪዲዮ ብዙዎቻችሁ እንደምታውቁት ብዙ ሚዲያዎች ላይ መነጋገሪያ ርዕስ ሲሆን ስለ ሞር ሪል ስቴት አንዳንድ መረጃ የምነግራችሁ ይሆናል ማለት ነው። እንግዲህ ሞር ሪል ስቴት 8000 ካሬ ላይ ያረፈ ሰፊ ኮምፓውንድ ግቢ እየገነባ ይገኛል። ጥንቅቅ ብሎ ያለቁ ሱቆችና በግንባታ ፕሮግሬስ ላይ ያሉ አፓርትሜንት ቤቶች ላግዠሪ የሆኑ አፓርትሜንት ቤቶች እየሸጠ ይገኛል። ስለዚህ ሪል ስቴት ሎኬሽኑ የት ነው የሚገኘው፣ ፕራይሱና አከፋፈሉ እንዴት ነው፣ እንዲሁም የመረከቢያ ጊዜውም ስንት ነው የሚለውን ነገር በእያንዳንዱ የምነግራችሁ ይሆናል። እስከ መጨረሻው ተከታተሉኝ። ለቻናላችን አዲስ የሆናችሁ ደግሞ አሁኑኑ ቻናላችንን ሰብስክራይብ አድርጉ። ወደፊትም በዚህ ቻናል ላይ አዲስ አበባ ውስጥ የሚገኙ ብዙ ሪል ስቴቶች መረጃ ታገኛላችሁ። ቻናላችንን ሰብስክራይብ አድርጉ፣ እንዲሁም ቪዲዮአችንን ላይክ አድርጉ እያልኩ ወደ መረጃው አልፋለሁ። እሺ ሰላም እንዴት ናችሁ? ስለ ሞር ሪል ስቴት ያለውን መረጃ እነግራችኋለሁ። እንግዲህ የሞር ሪል ስቴት ኮምፓውንድ ግቢ የተገነባ የሚገኘው ከአየር ጤና ወደ ለም ባንክና ወደ ቤተል የሚወስድ ዋና አስፋልት ዳር ነው። ዋና አስፋልት ዳር ይገኛል ማለት ነው። የመጀመሪያ ብሎካችንም ግንባታው እዚህ ቪዲዮ ላይ እንደምታዩት 9ኛ ፍሎር ደርሷል። ሳይቱም ደግሞ ዋና አስፋልት ዳር ስለሆነ ለሱቅም ለመኖሪያ ቤትም በጣም ምቹ ይሆናል ማለት ነው። እዚህ ቪዲዮ ላይ እንደምታዩት እነዚህ ሱቆች ጥንቅቅ ብሎ ያለቁ ሱቆች ናቸው። መግዛት ትችላላችሁ። ቁልፉን ብቻ መረከብ ነው። ፉሊ ፊኒሽድ ናቸው። ቁልፍ ብቻ መረከብ ስለሆነ እነዚህ ሱቆች መግዛት ትችላላችሁ። እንዲሁም ደግሞ የመኖሪያ አፓርትሜንት ቤቶች በግንባታ ፕሮግሬስ ላይ የሚገኙ ስለሆነ ከ8% ቅድመ ክፍያ ጀምሮ መግዛት ትችላላችሁ ማለት ነው። ሎኬሽናችን እንግዲህ ከአየር ጤና ወደ ለም ባንክና ወደ ቤተል የሚወስድ ዋና አስፋልት ዳር ላይ ነው የሚገኘው። እዚህ ቪዲዮ ላይ እንደምታዩት አየር ጤና ስኩል ትምህርት ቤት ሳይቱ ፊት ለፊት ይገኛል። እንዲሁም ሳይቱ አካባቢ የግል ትምህርት ቤቶች ይገኛሉ። የሃይማኖት ተቋማት ትምህርት ቤቶች ሳይቱ አካባቢ ይገኛሉ። ስለዚህ ወደፊት ገዝታችሁ እኛ ጋር ከገባችሁ ቅርብ ርቀት ላይ የሃይማኖት ተቋማት ታገኛላችሁ። ልጆቻችሁንም ለማስተማር ቅርብ ርቀት ላይ ትምህርት ቤቶች ታገኛላችሁ። ሳይታችን ራሱ ወደ 8000 ካሬ ላይ ያረፈ ሰፊ ኮምፓውንድ ስለሆነ በውስጡ ደግሞ 200 ነጋዴዎችንና 500 አባወራዎችን የሚይዝ ይሆናል። ስለዚህ ምንም ነገር ለመግዛትም ወደ ውጭ መውጣት አይጠበቅባችሁም። እዚሁ ሳይቱ ውስጥ ሱቆችን ታገኛላችሁ ማለት ነው። እንዲሁም 5ቱ ብሎኮች ከሚያርፍባት መሬት ውጪ ቀሪ 4000 ካሬው ግሪን ኤሪያ፣ መዋኛ ገንዳ፣ ባስኬትቦል መጫወቻ እና የልጆች መጫወቻ ቦታ ይሆናል። ስለዚህ ከልጆቻችሁ ጋር እዚሁ ግቢ ውስጥ መዝናናት ትችላላችሁ። እውነት ለመናገር ላግዠሪ የሚባል አፓርትሜንት ቤት ነው እየተገነባ የሚገኘው። ሎኬሽኑም ፕራይም የሚባል ሎኬሽን ላይ ነው የሚገኘው። ወደ መሀል ከተማ ወደ ቦሌ፣ መርካቶ፣ ለቡ ወደ የትኛውም ሰፈር ለመሄድም ከትራንስፖርቴሽን አንጻር ሳይታችን በጣም ምቹ ነው። ፕራይም የሚባል ሎኬሽን ላይ ነው የሚገኘው። ስለዚህ ይህንን እድል እንድትጠቀሙ አበረታታችኋለሁ። አብዛኛው ቤቶቻችን ሽያጫቸው አልቋል። ጥቂት ቤቶች ብቻ ናቸው የቀሩት። ስለዚህ ስክሪኑ ላይ በምታስል ቁጥር በመደወል ወይ ደግሞ በዋትስአፕ እና በቴሌግራም እኛን ኮንታክት በማድረግ አግሪሜንት መውሰድ ትችላላችሁ። በቀጣይ ደግሞ ስለ ፕራይሱ የሚያወራችሁ ይሆናል። ሪል ስቴት ቅድም እንዳልኳችሁ ሲንግል አፓርታማ አይደለም፣ ኮምፓውንድ አፓርታማ ነው። በውስጡ ደግሞ ወደ 4000 ካሬ የሚሆን ግሪን ኤሪያ፣ መዋኛ ገንዳ፣ ባስኬትቦል መጫወቻ እና የልጆች መጫወቻ አለው። የከርሰ ምድር ውሃ ኦልሬዲ ወጥቷል። በየፍሎሩ መጨረሻ ላይ ቴራስ በጋራ የምትጠቀሙት ለተለያየ ፕሮግራሞች የምትጠቀሙት ቴራስ ይኖራል። በየፍሎሩ ደግሞ ቆሻሻ የምትጥሉበት ጋርቤጅ ሹተር ይገጠማል። ሁሉም ቤቶቻችን ደግሞ ናቹራል ላይት ያገኛሉ። በዛ ላይ የራሱ ጥበቃ የራሱ ሴኩሪቲ ይኖረዋል ማለት ነው። ኮምፓውንድ አፓርታማ ትልቅ ግቢ ነው። ሲንግል አፓርታማ አይደለም፣ ኮምፓውንድ አፓርታማ ሆኖ በዚህ ዋጋ የትም ሪል ስቴት ብትሄዱ አዲስ አበባ ላይ አታገኙ። እኛ እየሸጥን የምንገኘው በካሬ 73900 ብር ብቻ ነው። 100%ንም አሁን መክፈል አይጠበቅባችሁ። 8% ቅድመ ክፍያ ብቻ ከፍላችሁ አግሪሜንት መውሰድ ትችላላችሁ።
ቀሪውን ብር በግንባታ ፕሮግሬስ ትከፍላላችሁ ማለት ነው። አሁን ላይ 3 አይነት አከፋፈል አለን። አንዱን መርጣችሁ መጠቀም ትችላላችሁ። አንዱ አሁን 8% ቅድመ ክፍያ ከፍላችሁ ቀሪውን በግንባታ ፕሮግሬስ ቤቱን እስክትረከቡ ትከፍላላችሁ ማለት ነው። ከፈለጋችሁ ደግሞ አሁን 8% ቅድመ ክፍያ ብቻ ከፍላችሁ ቤቱን እስክትረከቡ 50% ብቻ ከፍላችሁ ቀሪ 50%ቱን ቤቱን ከተረከባችሁ በኋላ እየኖራችሁበት ወይ ደግሞ አከራይታችሁ እስከ 10 ዓመት ከወለድ ነፃ በሆነ አከፋፈል መክፈል ትችላላችሁ። ድርጅቱ በራሱ የባንክ ብድር ያመቻቻል ማለት ነው። ብዙ ሪል ስቴቶች ላይ የባንክ ብድር እንዳለ ታውቃላችሁ። የኛን ግን ለየት የሚያደርገው የባንክ ብድሩን የምናመቻችላችሁ ከወለድ ነፃ በሆነ አከፋፈል ነው። ሶስተኛ አከፋፈላችን ደግሞ የዲስካውንት አማራጭ ነው። ከአሁኑ 100% መክፈል ለሚችል ደንበኛ እስከ 30% እስከ 40% ቅናሽ እናደርጋለን። ለምሳሌ ባለ 3 መኝታ 165 ካሬ ተጨማሪ የሰራተኛ ክፍል ያለው ቤታችን ሙሉ ክፍያው 12.2 ሚሊዮን ነው። ከአሁኑ 100% መክፈል ለሚችል ደንበኛ ግን 40% ቅናሽ እናደርጋለን። በ7.3 ሚሊዮን ሙሉ ክፍያ ብቻ እንሸጣለን ማለት ነው። ወደ 4.9 ሚሊዮን ቅናሽ እናደርጋለን ማለት ነው አንዱ ቤት ላይ ብቻ። እንዲሁም ባለ 2 መኝታዎች ላይ ደግሞ እስከ 35% ቅናሽ እናደርጋለን። ባለ 1 መኝታ ቤቶቻችን ላይ ደግሞ እስከ 30% ቅናሽ እናደርጋለን። ቀላል የሚባል የቅናሽ እድል አይደለም። ለምሳሌ ባለ 1 መኝታ 80 ካሬ ሙሉ ክፍያው 5.9 ሚሊዮን ሙሉ ክፍያ ነው። 100% ከአሁኑ መዝጋት ለሚችል ደንበኛ ግን እስከ 30% ቅናሽ አድርገን በ4.1 ሚሊዮን ሙሉ ክፍያ ብቻ እየሸጥን እንገኛለን ማለት ነው። ስለዚህ የቅናሽ እድሉንም መጠቀም ትችላላችሁ። አሊያም ደግሞ በረጅም ጊዜ አከፋፈል መግዛት ለምትፈልጉ ሰዎች 8%ቱን ብቻ ከፍላችሁ የቤት ባለቤት መሆን ትችላላችሁ። 8% ማለት ለባለ 1 መኝታ 80 ካሬው 473 ሺህ ብር ብቻ ነው። በጣም ቀላል ብር ነው። እንዲሁም ለባለ 2 እና ባለ 3 መኝታዎች ላይ በ8% ቅድመ ክፍያ ብቻ አግሪመንት እየሰጠን እንገኛለን። ቅድም እንዳልኳችሁ የመጀመሪያ ብሎካችን ሽያጩ ሙሉ በሙሉ አልቋል። አሁን ላይ ቀሪ ብሎኮችን እየሸጥን እንገኛለን ማለት ነው። እዚህ የምታዩት ሁለተኛ ብሎካችን ብሎክ ኤ3 የሚባል ነው። አሁን ላይ የቤዝሜንት ስራ ላይ ነው የሚገኘው። እዚህ ብሎክ ላይም ሱቆችም ከግራውንድ ጀምሮ እስከ 4ኛ ፎቅ ሱቆች አለን። ከ5ኛ ፎቅ ጀምሮ ደግሞ ባለ 2 እና ባለ 3 መኝታ አፓርትሜንት ቤቶች አለን ማለት ነው። ስለዚህ ሱቅም ቤትም እዚህ ብሎክ ላይም በረጅም ጊዜ አከፋፈል መግዛት ትችላላችሁ። ቤቱን የምትረከቡት በ3 ዓመት ጊዜ ነው። ብሎክ ሲ ላይ ደግሞ ከገዛችሁ እነዚህ እዚህ ቪዲዮ ላይ የምታዩት ጥንቅቅ ብሎ ያለቁ ሱቆች ናቸው። አሁኑኑ ገዝታችሁ አሁኑኑ ቁልፉን መረከብ ትችላላችሁ ማለት ነው። እነዚህ በጣም ላግዠሪ የሆኑ ሱቆች ናቸው። በቅርቡ ስራም ይጀመርበታል። 3ኛና 4ኛ ብሎካችን ደግሞ እዚህ ከብሎኩ ጀርባ የሚገኝ ሰፊ ባዶ መሬት ስላለን እዚህ ላይም ግንባታ ሊጀመር ነው። ሽያጩ ኦልሬዲ ተጀምሯል። እዚህ ላይም ብሎክ ቢ እና ብሎክ ኤ2 የሚባሉ ብሎኮች ናቸው። መግዛት ትችላላችሁ። መረከቢያ ጊዜያቸው በ3 ዓመት ጊዜ ይሆናል ማለት ነው። ስለዚህ ይሄንን እድል እንድትጠቀሙ አበረታታችኋለሁ። ሳይታችን በጣም ጥሩ ቦታ ላይ ነው የሚገኘው። ፕራይሳችንና አከፋፈላችን በጣም ምቹ ነው። የካሬ አማራጮቻችን ደግሞ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ ከ97 ካሬ ጀምሮ እስከ 127 ካሬ፣ ባለ 3 መኝታ ከ139 ካሬ ጀምሮ እስከ 165 ካሬ ብዙ የካሬ አማራጮች አለን። ሱቆች ደግሞ ከ23 ካሬ ጀምሮ የካሬ አማራጮች አለን። ለበለጠ መረጃና ለሳይት ጉብኝት ደውሉልን። ውጭ ሀገር ያላችሁ በዋትስአፕ በቴሌግራም ቀጥታ እኛን ኮንታክት ማድረግ ትችላላችሁ። እዚህ ሀገር ያላችሁም ደግሞ ቀጥታ ደውላችሁ ቀጠሮ ይዛችሁ ሳይታችንና ኦፊሳችንን መጎብኘት ትችላላችሁ። እድሉን እንድትጠቀሙ አበረታታችኋለሁ። ለበለጠ መረጃና ለሳይት ጉብኝት ደውሉልን። ሞር ሪል ስቴቶችን ሰላም ሁኑ ጋይስ።